አብይ ከመጀመሪያውም መስመር ላይ አልነበረም። ታስታውስ እንደሆነ ገና የኦህዴድ ሳይሆን ያው ድርድር ነበር። እኛ ድርድር ነበር ከህወሓቶች ጋር ስልጣን እንደሚለቁ ማዕከላዊ ስልጣን እንደሚለቁ ስምምነት ላይ ከደረስን በኋላ ማይሆን የሚለው ሲል የአብይ ስም ሲመጣ አናግሬው ነበር። ለኔ ግልጽ ነበር። ኢትዮጵያ ከኢህአዴግ አገዛዝ ከኢህአዴግ አንድ ፓርቲ አገዛዝ ወደ መድበለ ፓርቲ ወደ ዲሞክራሲያዊ ስርዓት መሻገር ነበረባት። ከዛ ውጪ ሌላ አማራጭ ወደ ግጭት ማይደርስ ያለው አማራጭ እሱ ብቻ ነበር። ገና ስልጣን ሳይዝ ገና ስሙም ሳይታወቅ ለኔ በጣም ግልጽ ነበር ከሱ ጋር ከነበረኝ ውይይት ዲሞክራሲያዊ ስርዓት የመገንባት ፍላጎት እንደሌለው አምባገነናዊ ስርዓት ከአንድ ፓርቲ ወደ አንድ ግለሰብ ማሻገር ህልም እንዳለው ፕላን የለውም ህልም እንዳለው ለኔ ግልጽ ነበር። ለዛ የተቃወምኩት። በወቅቱ ግን ሰው የሚያየው ነገር የለውጥ ስሜቱ ወያኔ ብቻ ተጥፋ እንጂ ማንም ይምጣ የሚለው ስሜት በጣም ተጋራ ስለነበረ እኔ ሰው ማሳመን አልቻልኩም። መጀመሪያ ወዴሎችን ማሳመን አልቻልኩም፣ ቀጥሎ ህዝቡ ማሳመን አልቻልኩም። ስለዚህ አቆምኩ እንጂ ለኔ it was very clear መጽሐፉ ውስጥም ታያለህ። የትግራይ ክልል የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ አልሆነም። ሀገሪቱን ወደ መስመር በአንተ እምነት የመመለስ እድል አለ? ቢጠብም እድል አለ። ግን አሁን በናቤ በያዙት አመለካከትና ትምክተኛነት ወደ መስመር መመለስ የሚችሉ አይመስለኝም። ምክንያቱም ኢትዮጵያን አይረዷትም። ኢትዮጵያ ብቻ ሳይሆን መልቲ ናሽናል ሆነ መልቲ ኤትኒክ ሆነ ሀገርን በአሁን ባለው የዓለም ተጨባጭ ሁኔታ እና ኢትዮጵያ ባለችበት ተጨባጭ ሁኔታ አይረዱም። ለመረዳትም ፍላጎት የላቸውም። እነሱ በያዙት አመለካከት ወደ መስመር መመለስ አንችልም። ግን ዝም ብለን እንመለከታለን። ዝም ብለን ደግሞ አንመለከትም። ሀገራችን ነው፣ ህዝባችን ነው፣ የለፋንበት ነው፣ እድሜያችንን ያጠፋንበት ነው። we are not going to let them take us down። ራሳቸው ብቻ ሳይሆን ሀገር ይዘው ሊወድቁ ነው። ስለዚህ እኛ ወደ መመለስ እንችላለን። የኢትዮጵያ ህዝቦች መመለስ እንችላለን፣ ወደ መንገድ ያስ እንችላለን። እነሱን ግን ይመልሱናል ብለን የምንጠብቅ ከሆነ ካለፉት 6 ዓመት አገሪቷን ከከተቱበት መከራ ወደ ባሰበት ነው ይዘው እየሄዱ ያሉት። የኦፌኮም አባል ያው ቀጣዩ ምርጫ ብዙ ሩቅ አይደለም። ስለዚህ በኢትዮጵያ ፖለቲካ ውስጥ ቀጣይ የሚኖር ሚና ምንድን ነው? ቀልጣፋ ሚና ይኖረኛል። እኔ አሁን መናገር መጻፍ የጀመርኩት በጣም አደገኛ ሁኔታ ውስጥ ነው የገቡት እነኚህ ልጆች። ቶታል ኢግኖራንስ እና አሮጋንስ የበልጽግና ሰዎች አብይና በአካባቢ ያሉ ሰዎች ቶታል ኢግኖራንስ እና አሮጋንስ ይህ ነው የማይባል ጥጋብ ውስጥ ገብተዋል። ጥጋብ ደግሞ ጆሮአቸውንም አይምሮአቸውንም ዳፍነውታል። ይሄ ለነሱ ለሀገርም አደጋ አለው። ስለዚህ ማድረግ ፈልገው ነው we need to have conversation ሊኖረን ይገባል። በተለይ ደግሞ አሁን ምን እያደረጉ መሰለ እኛንና የትግራይን ሲመቱ የአማራን ፖለቲካ ካምፓኒ ተጠቀሙት። አሁን ደግሞ ከአማራ ጋር ሲጋጩ ኦሮሞስ ተወሽቀው በኦሮሞ ፍለፊት እየያዙ በኦሮሞነት ስም አማራን ለማምጣት ይፈልጋሉ። ይሄ ኢትዮጵያን ለከፍተኛ አደጋ ነው የሚያደርሳት። የኦሮሞ ህዝብ አይፈልግም። የኦሮሞ ህዝብ ትላንትና ከአማራ ውስጥ በወጡ ገዢ መደቦች ሲጨቆን ታግሏል። ከትግራይ በወጡ ታግሏል። የታገለው ግን አንድ አምባገነን ስልጣን ላይ ወጥቶ በሱ ስም ትግራይ እንዲመጣ አማራ እንዲመጣ አይደለም። እኛ ከአማራ ጋር ከትግራይ ጋር ከሶማሌ ጋር ያሉን የፖለቲካ ልዩነቶች አሉ። እነኛ ልዩነቶች በክርክር በድርድር በመፍታት ለኛም ለሁሉም የምትሆንን ኢትዮጵያን መመስረት ነው። ፍትሃዊ ዲሞክራሲያዊ ፌደራላዊ ኢትዮጵያ መመስረት ነው እንጂ አሁን አንዱ በተለይ እንደኔ አይነት ሰዎች ተሰሚነት ያለ ሰዎች ዝም ካል የኦሮሞ ማህበረሰብ ስሜት በመኮርኮር ከአማራ ጋር በሚያደርጉት ጦርነት ለመጠቀም የሚያደርጉት ማንዣበብ ስላየው ይሄ መክሸፍ አለበት በሚለው ይርኩበት። ስለዚህ ቀጣዩ ምርጫ ላይ ተሳተፋለህ? ኢትዮጵያ ውስጥ ምርጫ ቅንጦት ነው። ጭንቅላት ካለ ነው ጥምጣም መጠመጥበት። ጭንቅላቱ ከሌለ ግን ምን ላይ ተመጥሟል? ምርጫ ሊካሄድ የሚችለው መንግስት የሚቆጣጠረው ቦታ ሲኖር ነው። ዛሬ አማራ ውስጥ መንግስት ባህር ዳርና የተወሰኑ ከተሞችን እንጂ በቁጥጥር ስር የለም። ኦሮሚያ ውስጥም ከተወሰኑ ዋና ከተሞች ውጪ ያለው የአማጽያን መፈንጫ ነው። ኢትዮጵያ ካላት 547 የፓርላማ ኮንስቲትዩንሲ ውስጥ ስንት ቦታ ነው ዛሬ ምርጫ ሊካሄድ የሚችለው? አይ ዶንት ኖ። ምርጫ ውስጥ ቢያንስ በ2/3 በሚሆነው ከ547 በ2/3 ውስጥ ሚኒመም ምርጫ ካልተካሄደ ያ ምርጫ ተቀባይነት አይኖረውም። ስለዚህ አሁን ባለው ተጨባጭ ሁኔታ ስለ ምርጫ ይሄ ማውራት ዋጋ የለውም። መጀመሪያ ሀገራችንን ወደ ሰላም መመለስ አለብን። አንጻራዊ ሰላም ከመጣ ስለ ምርጫ ማውራት እንችላለን። አንጻራዊ ሰላም መጥቶ የምርጫ እድል ካለ
መጀመሪያው ረድፍ ላይ እንሳተፋለን። መንግስት ምን ጊዜም ነው ስለ ሰላም ሲጠየቅ ዝግጁ ነው ለመደራደር ለመወያየት ዝግጁ መሆኑን ብቻ ሳይሆን የሚናገረው የሃይማኖት አባቶች፣ ፖለቲከኞች ተሰሚ ናቸው ያላቸውም እንዲሳተፉ ጥሪ ያቀርባል። እንደው በተቃራኒውም አማጽያኑም ለሰላም ጊዜም ዝግጁ ናቸው መሆናቸውን ይናገራሉ። የምንፈልገው ሰላም ለምንድን ነው ያልመጣው? መንግስት የችርቻሮ ሰላም ነው የሚፈልገው። ይሄን አማጺ በዚህ ጋር በገንዘብ በሌላ ደልሎ ምናምን ለማምጣት ኦሮሚያና አማራ ወይ ትግራይ የዛሬ 5 ዓመት 6 ዓመት እኮ አማጺ አልነበረም። ምንድነው ወደ አማጺ የመራው? ጎንደር ላይ አመት ሳይመጣ ወለጋ ውስጥ አመት ሳይመጣ ልብ የሸፈተው አዲስ አበባ ፊንፊኔ ላይ ነው። የፖለቲካ አለመስማማት፣ የፖለቲካ ልዩነት የነበረውን የፖለቲካ ልዩነት በጠረጴዛ ዙሪያ ለመፍታት ፍላጎት ከማጣትና የፖለቲካ ምህዳሩን በመዝጋት አምባገነናዊ የግለሰባዊ አምባገነናዊ ስራ ለመመስረት አብይ መወሰኑ ነው። በሀገሪቷ እምብርት ዋና ከተማ ላይ ሊፈታ የሚገባው የፖለቲካ ልዩነት ወደ ጫካ የገባው። እኛ እያልን ያለነው ኮምፕሬሄንሲቭ ፒስ፣ ኮምፕሬሄንሲቭ ፖለቲካል ሴትልመንት፣ ወደ ጦር ያስገቡን የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድርና በንግግር መፈታት አለባቸው ነው። እነሱ ያናሉ። እነሱ በዚህ ጋር ቄሱን ሼኩን ልከው በዚህ ጋር ነጋዴውን ገዛ ይዘው ልከው ሊያመጡ ይፈልጉ ይመጣሉ። የተወሰኑ ወታደሮች የተወሰኑ ልጆች ይመጣሉ። እኛም እኮ ሞክረናል። የኦነግ ጦር የነበረው ከግማሽ በላይ እኮ ይዘመተናል ከአባገዳዎች ጋር ሆነን የፖለቲካ ምህዳሩ ጠቦ መቀጠሉና የፖለቲካ ዋናው የግጭቱ መንስኤ የሆነው ነገር ለመፍታት ፈቃደኛ አለመሆናቸው ከዛ ወዲህ እጥፍ በጥፍ ተስፋፍተው ዛሬ መንግስት ካለው ኃይል የሚበልጥ ኃይል በአማራና በኦሮሚያ ክልል ውስጥ ወደሚንቀሳቀስበት ነው ያለው ማለት ነው። ስለዚህ እኛ ሰላም እያልን ያለነው የምላስ ሰላም ሳይሆን ስር ነቀል የፖለቲካ ልዩነቶችን ከየጫካው ከጠመንጃ አፈሙዝ ወደ ጠረጴዛ ላይ የሚያመጣ ሰላም ነው እያልን ያለነው። ያኔ አንተ መጀመሪያ ወደ አክቲቪዝሙ ስትመጣ ኦሮሚያ ላይ ያነሳቸው ጥያቄዎች ተመልሰዋል ወይስ እንደገና ወደ ኋላ ተንሸራተዋል? ምክንያቱም ታጣቂዎቹ የሚያነሱት ጥያቄ ብዙ የራቀ አይመስልም። ስለዚህ እነዛ ጥያቄዎች ምን ደረሱ? ተድበስብሰዋል። መድበስበስ ብቻ ሳይሆን ከነዛ ጥያቄዎች የባሱ ያኔ እኮ የሚነሱ ጥያቄዎች የእንኩልነት፣ የቋንቋ፣ የከተማ ምናምን ዛሬ እኮ ኢትዮጵያ ውስጥ ያን የሚጠይቅ ሰው የለም። ዛሬ ህልውና ጥያቄ ሆነ። ህዝብ በቀየው አርሶ ወጥቶ መግባት አልቻለም። በሺዎች ሚሊሻ እያሰለጠነ ሚሊሻው ደሞዝ የለውም። ሰውን እየዘረፈ እየረገጠ ነው የሚያኖረው። ጫካ የገባውም ሰውን ይዘርፋል። የመንግስትን ወክሎ ስርዓት ሊያስከብር የሚላከውም ሰውን ሰውን ይዘርፋል። ዛሬ የኢትዮጵያ ህዝብ በተለይ በአማራና ኦሮሚያ ክልል ውስጥ አንተ የምትላቸውን ድሮኛ የምናነግባቸው የፖለቲካ ጥያቄዎች አይደለም እያነሳ ያለው። ይህ ቤዚክ የመኖርና ያለመኖር ወጥቶ የመግባት ያለመግባት ጥያቄ ነው እያነሳ ያለው። ኢትዮጵያ ውስጥ አሁን ያለውን ያነሳናቸውን ተጨባጭ ሁኔታዎች አይተን የበለጠ የሚያሳስብህ እንቅልፍ የሚነሳህ ነገር ምንድን ነው? የሀገር መበተን ነው። ምክንያቱም ያኔ እኛ ስንታገል ስቴት ነበረ፣ ሀገረ መንግስት ነበር። እኛ ሀገረ መንግስቱን እየጎነተልንም እየቦቀስንም ምን እያደረግንም አፈናውን እንዲቀንስ የዜጎችና የቡድኖችን መብት እንዲሰጥ ነበር የምናደርገው። ግንዱ ስለነበረ ነው። አሁን ግንዱ ምስጥ በልቶት እያለቀ ነው። የሀገራዊ መፍረስ አደጋው በጣም አደገኛ ደረጃ ላይ ነው። ኢትዮጵያ አትፈርስም የሚሉ ሰዎች እያፈረሷት ነው ዴይሊ። ስቴት ኮላፕስ ካደረገ ምናልባት እኔም እየሄደ መሰለኝና የስቴት መፍረስ መጽሐፍ ውስጥ ብዙ ጊዜ ደጋግሜ እንደምናገረው የቄሮን ትግል ስትራቴጂ ሳወጣ from 2007 እስከ 2012 በነበረው ጊዜ የስራ ፍንቀላ ሪጂም ቼንጅ ነበር ሳስበው የነበረው። ይሄ ያለ ከኔ ጋር ሲማሩ እኔም ሳሰልጥናቸው የነበሩ የአረብ ልጆች አረብ ስፕሪንግ አነሱ። ከዛ በፊት የነበረ ሀሳብ ምንድነው? በህዝባዊ አመጽ አምባገነን ትገረስሳለህ፣ ዲሞክራሲ ስርዓት ትገነባለህ። ሶስተኛ አማራጭ እንዳለ ባላየም ነበር። ስቴት ኮላፕስ፣ የሀገር መፍረስ፣ የሊቢያ መፍረስ፣ የሲሪያ መፍረስ፣ የየመን መፍረስ መለስ ብዬ ኢህአዴግን ካፈረሰን ኢትዮጵያ መፍረስ ሊሆን ይችላል። ስለዚህ ጫና ፈጥረን ከኢህአዴግ ውስጥ ለዘብተኛ የሆኑ ለውጥ የሚፈልጉ ኃይሎች ወደ ስልጣን ይምጡ ወደሚለው ሄደ። ከዛ ጊዜ የተጠናወተኝ ፍራቻ ስለ ስቴት የመሳሳት ጉዳይ አሁን ደግሞ እያየሁት መጣሁ እና አሁን እንቅልፍ የሚነሳኝ አንዴ ስቴት ከፈረሰ አምባገነናዊ የሆነ ስቴትን ማስተካከል ትችላለህ። ኢኮኖሚ የተበላሸ ስቴትን ሰውየውን አንስተህ ትችላለህ። አገር ከፈለሰ መልሶ መገንባት በጣም ከባድ ነው። ጅብን ሀብታም የሆኑ እንደ ሲሪያ አይነት እንደ ሊቢያ አይነት ሶማሊያ ጎረቤታችን እና እንደ ኢትዮጵያ ደግሞ ውስብስብና ብዙ የውጭ ኢንትረስቶች ያሉበት ሀገር አንዴ ከተበተነ
ሀገር መፍረስ ስል ግን ሰው መጠንቀቅ አለበት። ኢትዮጵያ ፈርሳ ኦሮሚያ አትቀርም፣ አማራ አይቀርም፣ ትግራይ አይቀርም። people should not be fooled። የኢትዮጵያ ሀገረ መንግስት ከፈረሰ በትንትን ነው፣ ከጣሪያ ላይ እንደለቀቀው ጀበራ ነው የሚሆነው። ከዛ ደግሞ ተጠቃሚ ማንም አይኖርም። ይሄ ነው እንቅልፍ የሚነሳኝ። አሁን አንተ ያነሳቸው ጥያቄዎችን ለመወያየት መንግስት ብሔራዊ እርቅና ውይይት ኮሚሽኑ ተዋቅሯል፣ ስራ ላይ ነው። ነገር ግን እስካሁን አጀንዳ ማሰባሰቡን እንኳን አላጠናቀቀም። ያ ብቻ ሳይሆን ደግሞ ከ10 በላይ ፖለቲካ ፓርቲዎች ቅሬታቸውን ገልጸው እንደማይሳተፉ አሳውቀዋል። አንደኛው አንተ አባል የሆንክበት የኦፌኮ ነው። ግን እኔ ይህንን ጥያቄ እንድትመልስልኝ የምፈልገው እንዳንተ እንደ ጀዋር ነው። በእርግጥ ተስፋ ይታያል በብሔራዊ እርቅና ምክክር ኮሚሽኑ? የናሽናል ዳያሎግ ሀገራዊ ውይይት ጉዳይ ገና ለውጡ ሲመጣ 3 ነገሮች ነው ፕሮፖዝ ያደረግነው። አንደኛ ሀገራዊ ውይይት፣ ከዛ ውስጥ የሚወጡ ግን የብሔራዊ እርቅ እና ይሄ የማንነትና የድንበር ጉዳዮች ከዛ የሚወጡ ብለን ያስቀመጥናቸው ፓርት ኦፍ አወር ትራንዚሽናል ፕላን። የብሔራዊ እርቁን ተውትና